እንዳታሳልፉት ብትችሉ ኮፒ ሊንክ አድርጉትኝ። እኔ ከዚህ በፊት ካሜራ ፊት እንደዚህ ማውራት አልችልም ነበረ። በጣም እፈራ ነበር። ለምን እንደሆነ አላቅም። የራሴን ፊት ራሴ እንደዚህ ብዬ ማየት በካሜራ ሲሆን በጣም ነበር የምፈራው። ለምን እንደሆነ አላቅም። ይሄ ነገር በጣም ረዥም ጊዜ ፕራክቲስ አደርገው ነበረ ቤቴ ላይ ሆኜ። ለምን ውጤት ላመጣ ይችላል አሩን ነው ቲክቶክ ስለሰራው የተሻለ ነገር አይመጣም ህይወቴ ላይ አውቃለሁ። ሊመጣም ላይመጣም ይችላል። ይሄ ሌላ ነገር ሆኖ ልክ እንደዚህ ግን ፕራክቲስ ማድረግ ራስን በራስ ፊት ማየት ልክ እንደዚህ መመልከትና እንደፈለጉ መናገር መቻል። ስለዚህ ብዙ ለምን እንደምፈራ ራሴ ጋር ስጠይቅ ሰዎችን ስለምፈራ ነው። በጣም የተለየ ከኔ የተሻለ ለሰዎች ክብር ስለምጨነቅ ይወዱታል ይቀበሉት ይሆን ወይ ምን ይሉኝ ይሆን ብዬ ብዙ ጊዜ አስብ ስለነበረ ነው። አሁን ላይ ነው የገባኝ። በርግጥ በጣም ከዘገየ ሊሆን ይችላል። ኤኒዌይስ አልመሸም፣ ዘገየ ነው እንጂ ደርሼበታለሁ። እየሰራው ነው። ከዚህ በኋላ ማንንም አንፈራም። እንዲህ እንኖራለን። እንጆይ ነው የምናደርግበት በቃ